ጤና ይስጥልኝ ቻናል የተከታታዮች ዕለታዊና ዓለም አቀፍ ዜናን ይዘን ቀርበናል። በሚቀጥሉት 5 ደቂቃዎች በዓለም ዙሪያ የተከሰቱ ዋና ዋና ክንውኖችን አቀርብላችኋለሁ። በዛሬው ዕለት በዋናነት የምናያቸው ዜናዎች ሚሊሳ የተሰኘው ከባድ አውሎ ነፋስ በካሪቢያን ደሴቶች ያደረሰው ከፍተኛ ውድመት፣ በአሜሪካና በቻይና መካከል የተደረሰው አዲስ የንግድ ስምምነትና የታሪፍ ቅነሳ፣ በጋዛ አዲስ ገዳይ ጥቃቶች ቢኖሩም የተኩስ አቁም ስምምነቱ እንደገና መጀመሩና ሌሎችም አጫጭር ዜናዎች ይኖሩናል። አብራችሁን ቆዩ። የዛሬው ዋነኛ ዜናችን ካሪቢያን ነው። ሚሊሳ የተሰኘው ምድብ 5 አውሎ ነፋስ ጃማይካን፣ ኩባንና ሃይቲን ክፉኛ መምታቱ ተሰምቷል። ባለስልጣናቱ ይህ በ10 ዓመታት ውስጥ የከፋው አውሎ ነፋስ ሲሉ ገልጸውታል። በጃማይካ ብቻ በደርዘን የሚቆጠሩ ሰዎች መሞታቸው የተገለጸ ሲሆን በሺዎች የሚቆጠሩ ከቤት ንብረታቸውም ተፈናቅለዋል። ኤሌክትሪክና የመገናኛ መስመሮች ሙሉ ለሙሉ መቋረጣቸውም ነው የተነገረው። ዓለም አቀፍ የሰብአዊ እርዳታ ድርጅት ወደ ስፍራው ለማቅናት ዝግጅት እያደረገ ሲሆን የካናዳና የሌሎች ሀገራት ዜጎቻቸው ለማስወጣት እየሰሩ መሆኑን ማስታውቋል። የጉዳቱ መጠን ገና ሙሉ በሙሉ አለመታወቁም ነው የተነገረው። ወደ ፖለቲካና ኢኮኖሚ ዜና ስንሻገር የዓለማችን ሁለቱ ግዙፍ ኢኮኖሚዎች አሜሪካና ቻይና ግንኙነታቸው ለማሻሻል አዲስ እርምጃ ወስደዋል። ፕሬዚዳንት ዶናልድ ትራምፕ ከቻይናው አቻቸው ሺ ጂንፒንግ ጋር በደቡብ ኮሪያ አስደናቂ ውይይት ማድረጋቸውም የተነገረው። በውይይቱም ለ1 ዓመት የሚቆይ አዲስ የንግድ ስምምነት ላይ የተደረሰ ሲሆን አሜሪካ በቻይና ዕቃዎች ላይ ጣለቻቸውን አንዳንድ ታሪፎች ለመቀነስ መስማማቷን ተነግሯል። ስምምነቱ ሬር ኤርዝ ሚነራልስ በሚባሉ ቁልፍ ማዕድናት ላይ የነበረውን ውዝግብ የፈታ መሆኑም ነው የተነገረው። ይህ ስምምነት በዓለም አቀፍ ገበያ ላይ በጎ ተጽዕኖ ያሳድራል መባሉም ነው የተሰማው። ወደ መካከለኛው ምስራቅ ዜና ስናልፍ በመካከለኛው ምስራቅ እስራኤልና ሐማስ በድጋሚ ወደ ተኩስ አቁም ተመልሷል ነው የተባለው። ይህ የሆነው እስራኤል በጋዛ በፈጸመችው አዲስ የአየር ጥቃት በደርዘን የሚቆጠሩ ፍልስጤማውያን መገደላቸውን ተከትሎ ነው። የተባበሩት መንግስታት ድርጅት ጥቃቱን ያወገዘ ሲሆን ሁለቱም ወገኖች ወደ ግጭት እንዳያመሩ ግፊት ሲያደርግ መቆየቱም የሚታወስ ነው። የአሜሪካ የውጭ ጉዳይ መስሪያ ቤት እንዳለው ተኩስ አቁሙ እንዲቀጥልና ሰብአዊ እርዳታ እንዲገባ ለማድረግ ዲፕሎማሲያዊ ጥረቶች ተጠናክረው ቀጥለዋል የተባለው። በመጨረሻም ጥቂት አጫጭር ዜናዎችን አስደምጣችኋለሁ። በኔዘርላንድ በተካሄደው አጠቃላይ ምርጫ የመሃል ግራ ፓርቲ አብላጫ ድምፅ ማግኘቱ ተገለጸ። ይህም በቀኝ ዘመን ፖለቲካ ላይ ድጋፍ መቀነሱን ያሳያል ተብሏል። የቴክኖሎጂ ግዙፉ ኩባንያ ኒቪዲያ በሰው ሰራሽ እውቀት ወይም አርቲፊሻል ኢንተለጀንስ ዘርፍ ባለው የበላይነት የገበያ ዋጋውን በ5 ትሪሊዮን ዶላር በመድረስ አዲስ ታሪክ መስራቱ ተሰምቷል። በፈረንሳይ ፓሪስ የሚገኘው የሉቨር ሙዚየም ውስጥ ከተፈጸመው ጌጣጌጥ ዝርፊያ ጋር በተያያዘ ፖሊስ 5 ተጨማሪ ተጠርጣሪዎችን በቁጥጥር ስር ማዋሉም የተነገረው። ለዛሬ ያቀረብንላችሁ ዓለም አቀፍ ዜናዎች እነዚህን ይመስላሉ። በዜናዎቹ ላይ ያላችሁን አስተያየት ኮሜንት በማድረግ እና ሰብስክራይብ በማድረግ የቻናላችን ቤተሰብ እንድትሆኑ ጋብዛችኋለሁ። ቻናሌ ላይክ እና ሰብስክራይብ ማድረግ እንዳትረሱ። መልካም ቀን።